ይመለሳሉ ኢንሻአላህ ማን ነው የሚሄደው እና ታባፈንደም አንተ ነህ አይደል የሚሄደው አንተ ነህ እሱ ነው የሚሄደው እሱ አጎቷ ነው በነገራችን ላይ ኦኬ ባንክ አካውንቱ ላይ ስምክ ያለው አንተ ነህ ወንድምዬው ኦኬ ተመሳሰሉብኛል ይቅርታ እሺ እና ሌላ ማን ነው አብሯቸው የሚሄደው ወንድም ካለ አንድ ነገር ልናገር ስራ ልገባ እየመጣብኝ ስለሆነ አንድ ደቂቃ ልናገር አሁን የምናደርገው ነገር ምንድነው አሁንም እዚሁ በህዝብ ፊት የቀረው 9 ሚሊዮን ብር አለ አይደል በስማው የተሰበሰበ ከዛ ላይ ትኬት የሚያስፈልጋችሁን ወጪ እንደፈለገ ይሁን አውጡና እዛ ሄዱ ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ ምናስረክባት አንድም ነገር ለሰራውበት እንትላረኩበት የሚባል ድራማ ከዚህ በኋላ ይቀራል ይሄንን ነገር እናነሳዋለን መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካው ከዛ ውጪ ግን ቀጥታ በስማው የተሰበሰበው ለሷ ነው ቀጥታ ስትመጣ ለበጁ አርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው አመሰግናለሁ ቴንክ ዩ በጣም ጥሩ እሺ ሌላ ደግሞ አንዴ ጥያቄ ያለኝ ይቅርታ እሱም አንደኛው ቅድም እነሱ ኮሚቴዎች ያሉ ጥያቄ ያለኝ ብየተስቼ በቃ አንተን ከምራብሽ ብየዘማ ኔትወርክ ነው እኮ ኮሚቴውን ይነቀለው ይመለሳል ከቻለ ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል አቡ ሪከርድ በጣም ጠቃሚ ነው ሪከርድ የሚደረገው ጠቃሚ ነው ለዛ እኮ ነው እኔ በቪዲዮ እምለው እኔ ሁሉን ነገር ሪከርድ አድርጌ ማስረጃው ማስቀመጥ ስለምፈልግ ነው ገባ እኔ አለጫሉ አልወድም በማስረጃ አላልኩም ሲል አንድ ሰው ይሄው ያልክበት ብለህ አውጥተህ ታሳየዋለህ ገባ እኔ አለጫሉ አይመቸኝም ጥያቄ ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል አቡ ሁሉም ሰው መጥፎ አይደለም ሁሉም ሰው ጥሩ አይደለም ስብስብ ማለት ችግርም ሊኖር ይችላል ኮሚቴ ብር ጠየቀ የተባለው ስሙ ምን ነው ተደባበሰብን ስሙ ይጠራልን አንድ ሰው ማለት ነው ስሙ ይጠራና ሌሎቹም ንጹህ ሆኖ በርትቶ በጀግንነታቸው እንዲቀጥሉ ለነገም ራሱ ኮሚቴዎቹን ፎቶአቸው ተደርድሮ ሌላው ደግሞ ዩቲዩብ ከሚሸቅልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸው ከሚነካ ነገ ደግሞ እንደዚህ አይነት ነገር ላይ ማልገባም እንዳይሉ ስሙ ይጠቀስልን አንድ ብር ጠያቂው ኮሚቴ ቀደም እያነሳ ነበር ሁለተኛው ጥያቄ 14000 ድርሃም በላ የተባለው ምን ነው የታለ እዚህ ካለ እስኪ ጠይቅልን ይሄ ነው ጥያቄ እሱን ሰው ነው ይፈልጋለው በደንብ አድርጌ ፎቶ ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምጽ ጠይቃለሁኝ መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦሬዲ ስሙን ጠቅሼ አልመጣም አይደል ፎቶውን ስለጥፍለት ይመጣል ችግር የለውም እሺ ሁለተኛው ነገ ወንድም ካልድ ቃል ይገባልን እሱን ይንገራል እንዴ ላስቀምጣው ስለሆነ እሺ ነገ ምንድነው የምታደርጉት ከዛ በፊት ወንድምየው የሚነግርሽ ነገር አለ እሺ ምናልባት ወንድማችን ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው ይቅርታ እድሉ ስለሰጣችኝ አመሰግናለሁ እና በግልጽ ብር ያለ የለም ነገር ግን መጨረሻ ላይ ምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው ስለዚህ እንደ አጠቃላይ ነው መጨረሻ ምንወስንበት እኛንን አሉ እንጂ ማለት ነው ይቅርታ ወንድሜ ይቅርታ ቀደም እዚህ ውስጥ ያለ ማን እንደሆነ መኪና የነዳው ስለሆነ አልገባኝም የሆነ ሰው ተናገር እያለ ነበር ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማው ነው አቢባ አሰማሽም ይሄን ነገር አው ትክክል ነው ለትራንስፖርቱ የተረፈውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው ሶ ቪዲዮ ማን ነው ስሙ አይደለም አቦ እሱንማ ትላንት ሰማ ነው ዛሬ ስም ጥቀስ እያለ ነበር አቦ አሚራ ራሱ ዛኔ ማለት ነው እኮ ምንድነው መሰለ ሙባረክ ክሊር ለማድረግ ሰፊዩ እያወራ ወይ አጎቷ እያወራ ነበር ማን ነው ስሙ መሐመድ ይሁን ይቅርታ አድርጉልኝ እንጂ ተናገር ደውለህልኝ ምናምን እየተባለ ነበር ተቀጥሮን ታገስ ችግር የለም አው እኔ መስማማለሁ በዚህ ሐሳብ ምን መሰላችሁ መጀመሪያ ልጅቷ ቱጣልን ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም እሺ እኛ ምን ፈልገው የሌላን በሰላም መውጣት አይደለ
ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን እየሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷትና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርጉ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ። ስለዚህ ችግር የለውም፣ ይጨርሱልን ብቻ ጉዳይ ብለው ለእንትና ለእህታችን ቤተሰቦች ከእናንተ በላይ አቢባ ቅድም እንዳለችው ከእናንተ በላይ አንጨነቅም እኛ እውነት ለመናገር ማለት ነው። እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁት። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና ወንድም ካሊድ አላህ የሚያመጣው ነገር አንተን ራስህ ይቆጫሃል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንዴ እናትየዋ ቅድም እንትን ስትል ወላሂ እያለቀስኩ ነበር። አይኗን ባይ እያለች ነገ አንድ ነገር እቺ ልጅ የሆነ ነገር ቢፈጠር አውዚ ቢላ በጣም እንጸጸታለን። ስለዛ ወንድም ካሊድ ለዛ እኮ ነው ገባክ። ማንም ሁሉም ሰው በደሞዝ የሚሰራ የለም። በነፃ ነው እየሰሩ ያሉት ኮሚኒቲዎቹ። በነፃ ጊዜያችንን ሰተን ያገለገልነው አንሶን እነዚህ ምስጋና ቢሶች ብለው ጉዳዩን ጭራሽ እንዳይተውብን ገንዘብ የሚፈልጉትንም ምኖቹንም ምንም ስማቸውን አናነሳም። እኛ ሌላም ብቻ በሰላም ይሸኙልን፣ እኛ ስማቸውን አናነሳም። ይሄ ቃላችን ነው። እናንተ ብቻ ጉዳዩን እየተከታተሉ ነው ላይ ሁሉም ኮሚቴዎች። እኛ ከምስጋና ውጪ ምንም አይነት ወቀሳ አናቀርብም ለእናንተ። እኛ ምንፈልገው ዋናው እኛ ምንፈልገው እዚህ ጋር የተገናኘንበት ጉዳይ ሌላ ቶሎ ከነነብሷ ሀገር ቤት እንድትገባ ብቻ ነው አይደለ ዓላማችን። ስለዚህ ዓላማችን ከተሳካ ስማችሁን በክፉ የምናነሳበት ጉዳይ አይኖርም። ከሌ ሳንል አንድ ላይ እናመሰግናችኋለን። ልጅቷን በተግባር ብቻ አገሯ ገብታ ከኢድ በኋላ በቃላችሁ መሰረት አገሯ ገብታ ብቻ አሳዩን። ያንን ነው የምፈልገው። አቡ እንደው ትንሽ መቼም ረመዳን ነው አይደል? ሙቤም እንድትወስድ የምፈልገው እኔ ወላሂ ሀቅ ብዙ ነገር ብዙ ስም ያዝኩ ሰው ነኝ እና አንድ የምናገራት ነገር ለእኔ ምን ያህል አደጋ እንደሆነች አውቃለሁ። እና አንድ ትልቅ ነገር ይኸውልህ፣ የመጀመሪያው ጦርነቱ የምስጋና ሽሚያ ነው። ምክንያቱም ይኸውልህ እነዚህ ሰዎች ሽማግሌ ናቸው፣ 40 ዓመት 60 ዓመት እንደዚህ አይነት ስለነበረ መጣና ይሄ የሶሻል ሚዲያው ቲም ዶሚኔት አደረጋቸው። ከዛው ይሄኛውን የተባለውን ነገር እኛንን መግለጫ የምንሰጠው ይሄኛውን እኛንን በሚል ጦርነት እንትን ተፈለገ። ከዛው የሚገርመው የዙም ሚቲንግ አድርገን ወደ 50 ሰው ገብቶ ቲክቶክ ላይ ሚዲያ ላይ ማይወጣ እነዛም ሰዎች ስለነበሩ በጣም ስንት ነገር ተደርጎ ተግባብተን እኛንን መግለጫ የምንሰጠው እናንተ መግለጫ አትሰጡም በሚል ጦርነት ነበር። ከዛ በኋላ የሚገርምሽ እንኳን ሀቅ ለመናገር እንኳን አይደለም የነሱ ቲም እና በነሱና በቲም ሌላ መሃል ያለው ቀርቶ የኛ ቲም ራሱ ተስፍሽ ስንት ጊዜ ተጋጭቷል። ሁላችንም እንትን ከአሰባሰብን በኋላ 3 ሰዓት 4 ሰዓት እንዲህ ብለን ተባብለን በኢሞ ላይ ግሩፕ ገብተን ስንት ጊዜ ጦርነት ተደርጓል፣ ተጣልተን። አሁን ይሄ ከተደረገ በኋላ አንዳንድ ጊዜ በኔ ነው ላይ የተሰበሰበው ምናምን በዚሁ በእኛ መሃል እንኳን ራሱ ክሬዲት ሽሚያ ስለነበረ አውቶማቲክሊ ምን አደረግነው መሰለሽ? ቀጥታ ወደ ፍሬም ወሰድ ነው፣ ስም ሰጠ ነው፣ ቲም ሌላ የሚል ሰጠ ነው። እና በቃ ባለቤቱ ኦልሬዲ ሙባረክም የቲም ሌላ አባል ነው። ምክንያቱም አንድ ቀን ቁጭ ብለሃል፣ ቀኑ ይርዘም ይነስም እንጂ አንተም የቲም ሌላ አባል ነው። ሁሉም ሰው የቲም ሌላ አባል፣ ኢትዮጵያ ያለ፣ አውስትራሊያ ያለ፣ ዓለም ላይ ያለ ሁሉ እያንዳንዱ ሰው ቁጭ ብሎ ቲም ሌላ አባል ይሁን የሚል ሰጠ ነውና ክሬዲቱ ማን ሆነ? ሁሉም ህዝብ ሆነ። ይቺ ናት። ከዛ በኋላ እነዛም ሰዎች አየሽ እንደ ኮምፒቲሽን ቅድም ሰፊዩ እንዳለው ኤምባሲ ውስጥ ቁጭ ብለው ይሄ ራሳቸውን እንደ እንትን ለማድረግ ይሄ ፕሮሞት በይው ወይ ደግሞ ያው እነሱም ጭምር ክሬዲት እንትን ለማድረግ ሞክረዋል። ግን ደግሞ ሩቡ ደግሞ ገንዘቡን በማሰባሰብ ሂደት ደግሞ ይሄኛው ህዝብ ነው ይሄኛው ወጣቱ ደግሞ በለጠ ሲበልጥ ከዛ እነሱ ሞክረው ለምሳሌ ሙቤ ሚዲያ ላይ መግለጫ ለመስጠት ሞከሩ። እሱ ራሱ ትልቅ ጦርነት ነበር። እኛ ባሰባሰብነው ለምን ታደርጋላችሁ? ከዛ እነሱ ወደ ምን መጡ? መጀመሪያ ቃል የገባችሁልን ኢቭን በገንዘብ